ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ተከታታዮች እንዴት ናችሁልኝ? ሀባይብ ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሀባይቢ ዛሬ ደግሞ ይሄውላችሁ በምርጥ ሀለውያት ይመስላል ይዤላችሁ መጥቻለሁ እላችኋለሁኝ። በጣም ነው የሚያምሩት፣ ወርቃማ ናቸው ግን በጣም ነው የሚያምሩት ማሻአላህ። ከፍቼ ባሳያችሁ የቹት ለተምር እንደዚህ ለሀለዋ ምናምን ይሄ በጣም ነው አሪፍ ነው። ሀታ ሌላ ነገር ራሱ በአይነት ለማስቀመጥ በጣም ቆንጆ ናቸው። ያኔ ሀለውየት ከሱ ሀገር መሻለ ከይህም መሻለ አልሐምዱሊላህ። ያው እንደ ሁኔታችን ብንለያይም ከዚህም ሀገር ብዙ ተጠቃሚዎች አሉ ማለት ነው። እንደዚህ ግን ሰው ሲመጣ በተለይ ለኢድ ለማዘገን በአንድ ጎን ሀለዋውን በአንድ ጎን ሌላ ነገር እንደዚህ ለማድረግ ዳቦ ቆሎ አሁን እኛ ሀገር ላይ በከለር ይሰራል መሻለ እነሱን ራሱ ለማስቀመጥ በጣም ነው የሚያምሩት። ለማዘገን ይዞም ቁጭ ለማለት ያምራሉ መሻለ ተባረከለ። ከለራቸው በጣም በሚስብ ሁኔታ የተሰራ ነው ማለት ነው እና በጣም ነው የሚያምረው። ዋጋው ስንት ነው? ይሄ 850 ብር ነው ያለው። 850 ብር ነው መጨረሻው ነው ብሏል ማለት ነው። እኔ ጋር ሀባይቢ እንግዲህ የምታውቁት ነገር ብዙ ጊዜ እናገራለሁ። የሆነ እቃ ይህን ያህል ዋጋ ነው ስላችሁ ለእናንተ መጀመሪያ መጨረሻውን ምናምን ብዬ አስጨርሸው ነው ከዛ ከቪዲዮ እኔ ዋጋውን የምነግራችሁ። ማለቴ እንግዲህ ከሰው እቃን ያልፌ ማዘዝ አልችልም፣ ግን ያለውን የምሸጥበትን እናንተ እኔን ስለወከላችሁ የምሸጥበትን ብዬ ጥግ ሲደርስ ነው እንደገና ለእናንተ የምነግራችሁ። ግን ኋላ ይህን ያህል በይው ይህን ያህል አድርግ በይው ምናምን ስትሉ በግል ልገዙ ስትመጡ እንትን አይልም። የኔ ዋጋ ጨርሼ ነው ማለት ነው። እኔ ከቀነሰ ደስ ይለኛል እንደነገርኳችሁ። እኔ ከጉልበት እንጂ ከእቃ አንድ ብርም ሂሳብ አላስቀርም ብያችኋለሁ ማለት ነው ሀባይቢ። እና ይህን ይመስላል እንግዲህ ያለው ነገር በጣም ነው የሚያምሩት አያችኋቸው። ሌላ ነገር ደግሞ በአይነት ረከቦትም አዳዲስ ላይ ቤት የሚሆኑ እንደዚሁ ፊንጃል ደግሞ መጥተዋል። እስኪ ማሳያችሁ ነው የሚሆነው ማለት ነው። ከዛ ደግሞ ሀባይቢ ሱብሃንአላህ የሆነ ነገር በኋላ ባደረ ቁጥር የሆነ አዳዲስ ነገር ነው የሚመጣው፣ የሚያስቀና ነገር ማለት ነው። አላህ አፊያ አድርገን። የሰው ልጅ ፍላጎቱ አያልቅም። አለኩል ያህል እንግዲህ ኢንሻአላህ እንገዛዋል ማለት ነው ሀባይቢ። ፊንጃል በጣም ነው የሚያምሩት። እኔ ግን አሁን እያየኋቸው ነው። እንደ ጥበብ ነገር ሆኖ ግን የሆነ ወርቃማ ነገር አለው። ለእናንተ አይለይላችሁ እንደሆነ እንጂ ቪዲዮ ላይ በጣም የሚያምሩ ናቸው። አያያዛቸው ራሱ ለስጦታ ነገር በጣም ነው ደስ የሚሉት። በተለይ ስጦታ ለማበርከት ማለት ነው። መያዣቸው ምናምን በጣም ደስ ይላል። ይቺ የስድስቱ ሀባ መያዣ ናት። ፊንጃሏን ላሳያችሁ። አያችኋቸው ፊንጃሎቹ በጣም ደስ የሚሉ ናቸው። በተለይ በቅርበት ስታዩት በአካል ማለት ነው በጣም ነው የሚያምሩት። ይሄ ግማሹ ነው። ደርዘኑ ደግሞ ስንት መሰላችሁ ዋጋው? ይሄ ደርዘኑ ከሆነ 2200፣ ግማሹ ከሆነ 1100 ሊሆን ማለት ነው። ግማሹ ከሆነ 1100 ማለት ነው ሀባይቢ። እና በጣም ነው የምታምረው ሀቂቀተን ቆንጆ ናት። ጥርት ያለች ነገር ናት ማሻአላ። ያው ምን ጊዜም አዲስ ነገር ይመጣል። ደግሞ ይቺን እናት መፍጫ ማለት ነው እንግዲህ ዘመና መታለች። ደግሞ ይቺ ታችኛዋ ብረት ናት። ከዛ ላይኛዋ ደግሞ እንደምታዩት ማይካ ነገር ነው ማለት ነው። ያው ዋጋዋ 1000 ናት። እኔ በነገራችን ላይ አልሞከርኳትም፣ ግን ሞክረውት አሪፍ ነው ምናምን ብለዋል። አላሁ አለም ከዚህ ውጭ ማለት ነው። ግን ሲያዩት በጣም ነው ደስ የምትለው። ያው 1000 ብር በነገራችን ላይ ብሩ በጣም ሱብሃንአላህ አዚም። አሁን ላይ ቁጥሩ ነው እንጂ ምንም እየተገበረልን አይደለም። አልሐምዱሊላህ ለኩል ያህል። ደግሞ ይቺ ጆክ በጣም ቆንጆ ናት። ያኔ ለውሃ ማቅረቢያ ለጁስ 5 ከ50 በጣም ጠንካራ ናት። ማሻአላ ደስ የምትል ዲዛይን ያላት ጆክ ናት። ይቺ ደግሞ የቡና መፍጫ በጣም ቆንጆ ናት። የምታምር ነገር ማለት ነው። በጣም ቆንጆ ናት። ውስጧ ራሱ ማሻአላ ትልቅ ነው። አያችሁት? ያኔ እንግዲህ ቡና ያን ያህል የተጋነነ ሰፊም ባይሆን ግን ይሄ ከበቂ በላይ ነው። አያችሁት? በጣም ቆንጆ ናት።
ዋጋዋ 1250 ማለት ነው። በጣም አሪፍ ነገር ናት። ለአቀማመጥ ምናምን ስትርትር ያለች ነገር ሹፉ። ደግሞ ይቺ በጣም ቆንጆ ረከቦት አታ ለቤት ለአንድ 3-4 ሰውም ቢሆን የምታስተናግድ በጣም ቆንጆ ናት። ማሻአላ 850 ብር ዋጋዋ ያልተጋነነ ማለት ነው። አያችኋት? ያው ምንም የሌላት ናት። በጣም ደስ የምትል ናት። ማሻአላ ተባረከላ። ያለ ሰርቪስ ከሆነ 12ቱንም ሲኒ ትይዘዋለች። ሀቂቀትን በባለፈው የሆነ ትንሽ ረከቦት እኔም ፈልጌ ሌሎችም ጓደኞች እያያቸዋቸው የፈለጉ ነበሩ። ግን ሱብሃንአላህ በግልባጩ እንደዚህ የተላላጡ ነገሮች ነበራቸው እና ለመግዛት ትንሽ ይከብዳል። ማለት ከተላጠ ደግሞ በአብዛኛው ስንጠቀምበት በተለይ የበለጠ ይጎዳል እና አዲስ ነገር ነው መግዛት ያለብን ብዬ ሌላ እመጣለሁ ብሎኝ እየጠበቅኩ ነው ማለት ነው። እህቶችን ማዘው ነበር። እኔም ለቤት የፈልጌት ነበር በጣም ትንሽ ከአሁን በፊት ቪዲዮ ሰራ አይታችሁኝ ከሆነ አሁን ደግሞ ቀይረው ይችና ያመጡት። ለማንኛውም ያችንን በመጠበቅ ላይ ነኝ። ያው በጣም ቆንጆ ነው። ማሻአላ ይች ራሱ ዋጋው 850 ብር እኔ አይደለም 800 መሸጫ ብሏል። ይሄም ማለት ነው እና ሀባይቢ ደግሞ ይሄን ረከቦት ተመልከቱ። በጣም ያምራል። ማሻአላ ጌጡ ውስጡ በጣም ቆንጆ ነው። በአካል ደግሞ የበለጠ ቡና ስጠጡበት ነው የሚያምረው እላችኋለሁ ሀባይቢ። ይሄ 4000 ብር ነው ያለኝ ዋጋውን የመጨረሻ 4000 ብር። ይሄን አክሰሰሪ የራሱ ነው። ሄርሜላ ያለው ጨፌ የራሱ አይደለም ሀባይቢ። ያው ይሄን ረከቦቱን ሲሸጥ እንደዚህ ስለሚያስቀምጠው ያው ለማሳያ ያክል እንጂ ለእንትን አይደለም። ለብቻ ነው ሂሳቡ ማለት ነው። ይሄ ጨፌ ነገሩ ግን በጣም ነው የሚያምረው። አያችሁት? በወርቃማው ማለት ነው። ጅም ላይት የለውም። ዲኮሩ ግን ውስጡ ያለው ያምራል። ማሻአላ ተባረከላ እላችኋለሁ ሀባይቢ። እንግዲህ ኢንሻአላህ ለዛሬ ይሄ ነበር ያስኩላችሁ። አብሽሩ፣ አበረታቱኝ። በአጋጣሚ ዛሬ የእህቴን ዕቃ አንድ ላይ አድርጌ ረታትቤ ላስርላት መጥቼ ነው ወልዴ የሚሄደውን። በዚሁ አጋጣሚ ግን አንዳንድ ነገር ላሳያችሁ ብዬ ነው። ኢንሻአላህ ቢኢዝኒላህ አዘወጀል ደግሞ ቀጣይ ሌላ ነገር እንደማሳያችሁ ተስፋ አለኝ። አብሽሩ፣ አላህ ይጠብቃችሁ፣ አላህ ይጠብቀን እላችኋለሁ ሀባይቢ። በየላችሁበት ሁላችሁንም አፊያ ያድርጋችሁ። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።